ሰላም ኤፍኤክስኤፍ ፋሚሊዎች ዛሬ እንግዲህ ከኔ ጋራ የሳይኮሎጂ ኮርሳችንን ዴይ 1 ብለን እንጀምራለን። ከዚህ በኋላ ኮንሲስተንትሊ የምንለቅ ይሆናል። እናንተም አይዲያ ካላችሁ ሳይኮሎጂ ላይ ጥያቄ ካላችሁ ሁሉንም ነገር ኮሜንት ላይ አስቀምጡልን። ቀጥታ ወደ ቪዲዮ የዛሬው ቪዲዮ ላይ ስንገባ የምንማረው ነገር ምንድነው? ራስን ስለማወቅ ይሆናል ማለት ነው። እንዴት ራሳችንን ማወቅ እንችላለን? ምክንያቱም ራሳችንን ካላወቅን ነገሮችን ቼንጅ ማድረግ አንችልም። አንድ ሰው ለምሳሌ የሆነ ምግብ ሲሰራ ምናምን ነገር የሆነ ቦታ ላይ ሄዶ ቢበላሽበት ያ ምግብ የቱ ጋር እንደተበላሸበት የሚያውቀው ለምንድነው? ያ ፕሮሰስ እንዴት እንደሚሰራ ስለሚያውቅ ጨው ካነሰው ጨው አነሰ ሊል ይችላል፣ በርበሬ ካነሰው በርበሬ አነሰ ሊል ይችላል። ነገር ግን እኛ ህይወት ላይ በንመጣበት ጊዜ የቱ ጋር እንደተበላሸን አናውቀውም። ግን ትሬዲንግ ላይ ሳይኮሎጂካል ፕሮብለም እንዳለብን ብዙዎቻችን እናውቃለን። የስትራቴጂ ችግር እንደሌለብን እናውቃለን። የፍርሃት ችግር እንዳለብን እናውቃለን። ከብር ጋር ያለን ሪሌሽንሺፕ ችግር እንደሆነብን እናውቃለን። ግን እንዴት አድርገን ሶልቭ ማድረግ እንደምንችል ማወቅ አልቻልንም። ምክንያቱም ያ ቦታ የቱ ጋር እንደተበላሸ ወይም ደግሞ እንዴት እኛ እንደምንሰራ ማወቅ አልቻልንም። ዛሬ ስለሱ ነው ሞር ኢን ዲቴል የምናወራው ማለት ነው። እሺ መጀመሪያ ስለ ሐሳብ እናወራለን። ሐሳብ ማለት አይምሮአችን ውስጥ ያለ ነገር ነው። ይሄ ሐሳብ ምን ያደርገናል? ልክ አንድ ነገር ሐሳብ ስናስብ አሁን አንድ ሰው ለምሳሌ ትሬዲንግ ላይ ቁጭ ብሎ ትሬድ ሊያደርግ ሲል ገና ትሬድ ከማድረጉ በፊት መጀመሪያ ምን አይነት ሐሳብ ነው ይመጣል? ይሄ ትሬድ በጣም ያምራል፣ በጣም አሪፍ ትሬድ ነው፣ በቃ ልግባው የሚል ነገር ይመጣል ጭንቅላት ላይ። ያ ሐሳብ ሲመጣ ያ ሐሳብ ደግሞ የሚልካቸው ኬሚካሎች አሉ፣ ፔፕታይዶች አሉ። እነዚህ ኬሚካልና ፔፕታይዶች ሰውነታችን ውስጥ በሚለቀቁበት ጊዜ በዛ ሐሳብ የተነሳ ምን ይሆናሉ? ስሜት ይሰጡናል ማለት ነው። ወይ የደስታ ስሜት ሊሰጠን ይችላል፣ ወይ የሐዘን ስሜት ሊሰጠን ይችላል። የተለያዩ ስሜቶች ሊሰሙን ይችላሉ። እነዛ ስሜቶች ደግሞ ድርጊት እንድናደርግ ያደርጉናል ማለት ነው። አሁን የዛኔ ትሬደሩ አሪፍ ሴታፕ ነው ብሎ ባሰበ ጊዜ እነዛ ፔፕታይዶች ሲለቀቁ ምን ይሆናል? በቃ ይሄን ነገር ልግባው የሚል ራሽ ውስጥ ይገባል። ያ ስሜት ሲመጣ ወደ አክሽን ያስገባናል ማለት ነው። ያ አክሽን ደግሞ ሪያሊቲያችን ይሆናል ማለት ነው። ሪያሊቲያችን ይሆናል ስላችሁ ትሬድ ካድርጎ ደብሊው ከሆነለት ወይም ደግሞ ዊን ከሆነለት ያ ሰውዬ ደስተኛ ይሆናል። ሉዝ ከሆነ ደግሞ ሐዘን ውስጥ ይገባል ማለት ነው። ስለዚህ የሰው ልጅ ሳይኮሎጂ የሚሰራው እንዴት ነው? መጀመሪያ ከሐሳብ ይጀምራል። ሐሳቡ ላይ ነው መጀመሪያ የሚጀምረው። ከዛ ከሐሳብ ከጀመረ በኋላ ደግሞ ወደ ምን ይገባል? ወደ ስሜት ይገባል ማለት ነው። ከዛ ከስሜት ቀጥሎ ደግሞ ወደ ምን ይገባል? ወደ ድርጊት ይመጣል ማለት ነው። ከዛ ከድርጊት ቀጥሎ ደግሞ ወደ ምን ይመጣል? ወደ ሪያሊቲ ይመጣል ማለት ነው። ሪያሊቲ ላይ የሚመጣው ነገሮች አሉ። ያ ድርጊት ደግሞ ምን ያለው ኮንሲኩዌንስ አለው ማለት ነው። አሁን ለምሳሌ አንድ ሰው በጣም ብዙ ምግብ የሚበላ ከሆነ ምን ሊሆን ይችላል? በጣም ሊወፍር ይችላል። ለምንድነው? ያ ድርጊቱ ብዙ የመብላት እንትኑ አወፍሮታል ማለት ነው። ወይ ደግሞ በጣም ጂም የሚሰራ ከሆነ ደግሞ ያ ጂም መስራቱ ምን አድርጎታል ማለት ነው? ፊዚካሊ ፊትድ የሆነ ቦዲ ሰጥቶታል ማለት ነው። ስለዚህ ሁላችንም አክሽኖቻችን ኤቭሪዋን የምናደርጋቸው አክሽኖች ኤቭሪዴይ የምንወስዳቸው አክሽኖች ኤቭሪ የምናደርጋቸው ነገሮች ምንድነው የሚያደርጉን? ትሬዲንጋችን ላይ ኢፌክት ይኖረዋል ማለት ነው። መጀመሪያ አሁን ይሄንን ካወቅን ሐሳባችን፣ ስሜታችን አለ፣ ድርጊቶቻችን አሉ፣ ስሜቶቻችን አሉ፣ ሐሳባችን አለ። ስለዚህ ሐሳብ ላይ ነው ማለት ነው። መጀመሪያ ስራ መስራት ያለብን ምን ላይ ነው? ሐሳብ ላይ ነው። ብዙዎቻችን ደግሞ ለዚህ ነገር የምንሰጠው ምንድነው? በጣም ትንሽ ቦታ ነው። ቲክቶክ ላይ ገብተን ሳይኮሎጂካል ቲፕ ስናይ አትፍሩ ይሉናል። በቃ ስለ ብር አታስቡ ይላሉ። ትሬዲንግ ላይ ስትቀመጡ ይሄ የሚሰጧችሁ ከላይ የሆነ አውተር የሆነ ነገሮች አሉ። ግን ይሄ ነገር የሚመጣው ምን ላይ ነው? ሐሳብ ላይ ነው። መጀመሪያ ሐሳባችንን ካልቀየርን ብዙዎቻችን መቀየር የምንሞክረው ምናችንን ነው? ይሄ ስሜቶቻችንን መቀየር፣ ድርጊቶቻችንን መቀየር። በቃ አሁን ይሄ ሰው ወጡን ቅድም እየሰራ የነበረው ጨው አንሶት ምን እያደረገ ነው? ሞር ውሃ እየጨመረ ነው፣ ወይ ደግሞ በርበሬ እየጨመርን ያለ ነው፣ ወይ ደግሞ ሌላ ስቶቭ ላይ ሄዶ እንደመስራት ነው እያደረግን ያለ ነው። አስ ሪያሊቲ ማለት ነው ትሬደሮች በብዛት አሁን ከምናገኛቸው ቲፖች አንጻር። ነገር ግን ማድረግ ያለብን ምንድነው? ቶቶቻችን፣ ሐሳቦቻችን ምን አይነት ነገር ላይ ነው ፎከስ እያደረግን ያለ ነው 24/7 ትሬዲንግ ላይ ከመምጣታችን በፊት ተኝተን ብር ማግኘት የምናስብ ከሆነ ትሬዲንግ ላይ ስንመጣ ብር ለማግኘት ነው የምንመጣው ማለት ነው። ያ ቢሄቪየር ደግሞ ምን ያደርገናል? አንደኛ ስትራቴጂያችን እንዳንከተል ያደርገናል። ሁለተኛ ደግሞ ያልሆኑ ትሬዶች እንድንገባ ያደርገናል። ቁማር እንድናደርገው ያደርገናል ትሬዲንግ ማለት ነው። ምክንያቱም ከብር ጋር የተያያዘ ነገር ነው እንጂ ጭንቅላታችን ውስጥ ያለው ትሩሊ ይሄ ከሪያሊቲው ጋር የተያያዘ ይሄ ጥሩ ሐሳብ ሀቢትን ቢውልድ ከማድረግ አንጻር ጋር ያሆኑ ሐሳቦችን ካለማሰባችን የተነሳ ማለት ነው። ሶ መቀየር ያለብን ምናችንን ነው ማለት ነው? ሐሳባችን ነው። ሐሳባችንን
ስንቀይራቸው ሐሳባችንን ጥሩ አድርገን ሼፕ ስናደርጋቸው ትሬዲንግ ላይ ስትሆኑ ብቻ አይደለም ይሄ ነገር የሚሰራው ላይክ በእድሜያችሁ ልክ ሀቢታችሁ ፎርም የተደረገ ነገር ነው። ስለዚህ ያንን ነገር ለመቀየር ያንን ነገር ለማሻሻል ኤቭሪ ዴይ ኤቭሪ ሚኒት ኤቭሪ ሰከንድ የምታስቡት ሐሳብ ማተር ያደርጋል ማለት ነው። ላይፋችሁ ላይ ሪያሊቲ ላይ ማተር ያደርጋሉ ማለት ነው እነዚህ ነገሮች። ሶ ትሬዲንግ ሳይኮሎጂ ብለን ስንጀምር እኛ ከኔ ጋራ ከዚህ በኋላ በምንቀጥላቸው ቪዲዮዎች ላይ ትሬዲንግ ሳይኮሎጂ ብለን ስንጀምር ምንድን ላይ ነው ፎከስ የምናደርገው? ሐሳቦቻችን ነው። ሐሳቦቻችን ሲቀየሩ ምን ይሆናል? ስሜቶቻችን ይቀየራሉ ማለት ነው። ስሜቶቻችን ሲቀየሩ ደግሞ ድርጊቶቻችን ይቀየራሉ ማለት ነው። ከዛ ድርጊቶቻችን ከተቀየሩ ደግሞ ወደ ምን ይሄዳሉ? ጥሩ ሪያሊቲ ወይም ደግሞ እኛ የምናስበውን ሪያሊቲ ይዙልናል ማለት ነው። ስለዚህ አንድ ሰው ሐሳቡ ከተስተካከለ ሪያሊቲው ሊበላሽበት የሚችልበት መንገድ የለም። አንድ ሰው ሐሳቡ ከተስተካከለ መጥፎ ቦታ ላይ የሚገኝበት ምክንያት የለም። አንድ ሰው ሐሳቡ ከተስተካከለ መጥፎ ትሬድ የሚወስድበት የሚችልበት ሲቹዌሽን የለም። ነገር ግን ሐሳባችን መበላሸቱ ወደ ምን ወስዶናል? ወደ መጥፎ ነገር ወስዶናል ማለት ነው። ስለዚህ አሁን ላይክ ለችግራችን ትልቁ መፍትሄ የሚሆነው ነገር ምንድነው መሰላችሁ? 50%ን ጨርሰናል ነው የሚባለው ችግራችንን ካወቅን። ስለዚህ ስሜታችሁን ለመቀየር አትሞክሩ፣ ወይ ደግሞ ኢንቫይሮንመንቱን ለመቀየር አትሞክሩ። ብዙ ሰው ኢንቫይሮንመንቱን ለመቀየር ይሞክራል፣ አውተር የሆነ ነገሮችን። አሁን ለምሳሌ ትሬዲንግ ሴታፑን ሊቀየር ይችላል፣ ወይ ደግሞ ፔሩን ሊቀየር ይችላል፣ ወይ ደግሞ ባክ ቴስት ሊያደርግ ይችላል። ትሬዲንግ ላይ ያልተሳካልኝም ብሎ ኢንቫይሮንመንቱን ለመቀየር በጣም ቀላል ስለሆነ ያንን ለመቀየር ይሞክራል። ነገር ግን the main thing በጣም ተደብቆ ያለው ነገር ምንድነው? ሐሳባችን ነው ማለት ነው። ለዚህም ነው አሁን ብዙ ትሬደሮች ሰክሰስፉል የማይሆኑት በዚህ ምክንያት ነው። ሐሳባቸው ከድሮ ጀምሮ ያደጉበት ሲቹዌሽን ስለሆነ እነሱም ሊቆጣጠሩት ያልቻሉት ነገር ስለሆነ ከልጅነታቸው ጀምሮ ያዳበሩት ያስተካከሉት ነገር ስለሆነ አሁን ላይ መተው ላይክ በጣም አሪፍ ትሬዲንግ ስትራቴጂ ያላቸው በጣም ሪስክ አሪፍ ማኔጅመንት ያደርጋሉ፣ አሪፍ ናቸው። ግን ሳይኮሎጂያቸው ጥሩ ስላልሆነ ከብር ጋር ያላቸው ሪሌሽንሺፕ ጥሩ ስላልሆነ ሐሳቦቻቸው ጥሩ ስላልሆኑ ሞስት ኦፍ ዘ ታይም የሚያስቡት ሐሳብ ጥሩ ስላልሆነ ምን ይሆናሉ? ይወድቃሉ ማለት ነው። ስለዚህ ከዚህ ቪዲዮ ዛሬ ሜንሊ ይሄን ቪዲዮ የምታዩ ሰዎች ከኔ ጋር በሳይኮሎጂ ኮርስ የምትቆዩ ሰዎች መጀመሪያ ሐሳባችንን ለመቀየር ነው የምናስበው። ስለዚህ ኤቭሪ ቪዲዮ ላይ ኤክሰርሳይሶችን አዘጋጅላችኋለሁ እንዴት ሐሳቦቻችንን መቀየር እንችላለን የሚለውን ነገር በዚህ ቪዲዮ መጨረሻ ላይ ያሳያችኋለሁ። ስለዚህ አሁን እስካሁን ድረስ ባነሳናቸው ኮንሴፕቶች እንደተረዳችሁት ሐሳባችን ምን ያደርጋል? ማተር ያደርጋል ማለት ነው። ይሄ ሐሳባችን ደግሞ እንዴት እንደሚቀይር በአንድ ኤግዛምፕል እንየው። አሁን ለምሳሌ አንድ ትሬደር አለ እንበል። አንድ ትሬደር ገና ጠዋት ሲነሳ ጀምሮ ሀቢቱን ቢውልድ ማድረግ ነው የሚያስበው። ስለዚህ አልጋውን ሊያነጥፍ ይችላል። እኛም ይሄን ነገር እናደርገው ነበረ። ትዝ ካላችሁ የድሮ ቪዲዮያችን ላይ ገብታችሁ ካያችሁ 75 ሃርድ ቻሌንጅ ብለን አልጋ ማነጠፍ፣ ስፖርት መስራት፣ ዳይት መከተል፣ በቀን 4 ሊትር ውሃ መጠጣት ምናምን ተባብለን ህጎች የራሳችን ዳይት ፕላን አውጥተን እንከተል ነበረ። ይሄን ነገር የድሮ ቪዲዮቻችን ላይ ገብታችሁ ማየት ትችላላችሁ። ይሄ ነገር በጣም ህይወታችን ላይ ጠቅሞናል። አሁን አንድ ሰው ጥሩ ፕሮፊታብል ሊሆን ትሬደር ላይ የሚሆን ሰው ሀቢት ላይ ቢውልድ ላይ ማድረግ ስለሆነ ጠዋት ተነስቶ አድርገውን አነጥፉ፣ ጂም ሄዶ ኮንሲስተንት የሆነ ዳይቶችን እየተከተለ ምን እያደረገ ነው? ትሬዲንግ ሳይኮሎጂ ከትሬዲንግ ውጪም ቦዲውን ላይክ ይሄ ዊል ፓወር የሚባለውን ነገር እያሳደገ ነው። ሐሳቡ ላይ በጣም ኮንትሮል እያደረገ ፊዚካል ይሄ አውተር የሆነውን ነገር ብቻ ሳይሆን ሐሳቦቹን ደግሞ ይቆጣጠራል። አሁን ለምሳሌ አንዳንድ ሰው ምን ሊያደርግ ይችላል? አልጋውን አነጥፎ ምን ብሎ ይሄ ጂም ሄዶ ምን ብሎ ግን የሚያስበው ቶቱ ሐሳቡ ውስጡ ያለው ነገር መጥፎ ከሆነ ለምሳሌ ብር ሰርቼ የሚል አይነት ሐሳብ ካለው፣ ሁለተኛ ደግሞ ፊርፉል የሆነ ነገር ከሆነ በጣም የሚፈራ አይነት ከሆነ ወይኔ ትሬዲንግ ላይ አይሳካልኝም ምን ላድርግ ምናምን ነገር ሌላ ኦፖርቹኒቲዎችን የሚያይ ምን አይነት ሰው ከሆነ እንደዚህ አይነትም ሰው ከሆነ ምን ሐሳቡ ምን ያደርገዋል? ያንን ነገር ቢያደርግም ወደ ስኬት መንገድ አይመራውም ማለት ነው። ስለዚህ አሁን እዚህ ጋር የምናየው ፕሮፊታብል ትሬደር ግን ሐሳቡን አስተካክሎ ከዛ ኢንቫይሮንመንቱን ቀይሮ ከዛ ትሬድ ላይ በሚመጣበት ጊዜ ዊል ፓወሩ በጣም ትልቅ ስለሆነ መግባት የሌለበትን ትሬድ አቮይድ ማድረግ ይችላል። መግባት ያለበትን ትሬድ ይገባል። በቃ ምንም የሚያጠፋው ጥፋት አይኖርም። ስትራቴጂው ላይ ያምናል። አት ሰም ፖይንት የሆነ ጊዜ ላይ ፕሮፊታብል ይሆናል ማለት ነው። ግን ብዙዎቻችን አይምሯችን ላይ ያለው ትሬዲንግም ስንጀምር ከብር ጋር የተያያዘ ነገር ስለሆነ ልክ ገና ቻርቱ ላይ ስንቀመጥ እንዴት እንደሆነ አናውቅም። በቃ ወይ ስንከስር ነው የምናውቀው። ልክ ብራችንን ስናጣው ለካ ብሬን አጣሁት ነው የምንለው። ሶ ይሄ ነገር ደግሞ የመጣው ከምን የተነሳ ነው? ቶታችን ወይም ደግሞ ሐሳባችን ከመበጥበጡ የተነሳ ሐሳባችንን ካለማወቃችን የተነሳ 24/7 የምናስባቸው ሐሳቦች ወደ መጥፎ መንገድ እየመሩን ስለሆነ ነው ማለት ነው። ስለዚህ
አይ ቲንክ በዚህ ቪዲዮ ሁላችሁም ተረድታችኋል። ሐሳቦቻችሁ በጣም ሜን ቲንግ ጠዋት ተነስታችሁ ምን አሰባችሁ? እኔም አሁን ብትጠይቁኝ አዚስ ፖይንት ላላቆ እችላለሁ አሁን ጠዋት ተነስቼ ምን እንዳሰብኩ። ግን ጠዋት ተነስታችሁ ምን አሰባችሁ? ምሳ ሰዓት ተነስታችሁ ምን አሰባችሁ? ማታ ልተኙ ስትል ምን አሰባችሁ የሚለው ነገር ኢት ማተርስ a lot because ይሄ ማተር የሚያደርግ ነገር ነው በጣም። ምክንያቱም የህይወታችሁን ነገር ሊድ የሚያደርገው ነው። ትሬዲንግ ላይ ስትቀመጡ፣ ቻርት ላይ ስትቀመጡ የምትሰሩት ስራ በጣም ትንሽ ነው። ይሄ አውትሳይድ የምታደርጉት ነገር ነው ሞር ፕሮፊታብል እየሆነ የሚያደርጋችሁ ማለት ነው። ስለዚህ አሁን የምሰጣችሁን ኤክሰርሳይዝ ቶቶቻችሁን ለመቀየር ራስን መጀመሪያ አሁን ሐሳባችሁን ለመቀየርም ስታስቡ ሐሳባችሁ ደግሞ ምን አይነት ሐሳብ ነው የሚመጣው እኔ ጋር የሚለውን ነገር ማወቅ አለባችሁ። ስለዚህ ጠዋት ስትነሱ ሊሆን ይችላል ምን አይነት ሐሳብ ነው ያሰብኩ ስለ ትሬዲንግ የሚለውን ነገር የምትጽፉበት ፔፐር አዘጋጅታችሁ አሁን ስለ ትሬዲንግ በጣም ብዙ ብር መስራት የምታስቡ ከሆነ ኦኬ ዛሬ ስለ ብዙ ብር መስራት አስቤያለሁ ብላችሁ ትጽፋላችሁ። ከዛ በኋላ ደግሞ ፊር ከሆነ ደግሞ ልክ ትሬዲንግ ልገቡ ስትል አትግቡ ምናምን ትወድቃላችሁ። ምን አይነት ስሜት ከተሰማችሁ እሱንም ሐሳቡን ትጽፋላችሁ። ከዛ ምንድነው ኖዊንግ ዮርሰልፍ ማለት ነው ራሳችሁን ሐሳባችሁን ማወቅ ማለት ነው። ይሄ ነው ኮንሺየስነስ ማለት ምንድነው ራስን ማወቅ ማለት ነው። ስለዚህ ኮንሺየስ ሆናችሁ ራሳችሁን ለማወቅ መሞከር ማለት ነው። በቃ ትሬድ ስታደርጉ የሚመጣባችሁን ሐሳቦች፣ ከትሬዲንግ ውጭ ሆናችሁ የሚመጣባችሁ ሐሳቦች፣ ትሬድ ገብታችሁ ውጡ የሚላችሁ ሐሳቦች ካሉ እነዚህ የሚመጡባችሁን ሐሳቦች አቮይድ አታርጓቸው። ብዙዎቻችን ቲክቶክ በማየት የተለያዩ ነገሮች ጥሎ በመውጣት ምናምን አቮይድ እናደርጋቸዋለን። ግን ያ ጥሩ አይደለምና እንጻፋቸው እንወቃቸው ሐሳቦቻችንን ፎር ዚስ ዊክ። ከዛ ኔክስት ዊክ ላይ ደግሞ እነዚህን ያወቅናቸውን ሐሳቦች ደግሞ ምን እናደርጋቸዋለን? መቀየር ያለበት የትኛው ሐሳብ ነው? ይሄ ሐሳብ ጥሩ ነገር አላመጣልኝም፣ ይሄ ሐሳብ ሲሰማኝ እንደዚህ አይነት ስሜት ተሰምቶኝ እንደዚህ ነገር እንዳደረግ ስላደረገኝ ይሄ ሐሳብ መቀየር አለበት፣ ይሄ ሐሳብ መቀየር አለበት፣ ይሄ ሐሳብ መቀየር አለበት። ከዛ አት ሰም ፖይንት ሁሉም ሐሳባችን ይቀየራል። ከዛ በኋላ ወደ ምን እንሄዳለን? ሊዲንግ ቱ ጥሩ ነገሮች ማለት ነው። ስለዚህ ከዚህ በኋላ በዚህ መልኩ የምንቀጥል ይሆናል ማለት ነው። አይ ሆፕ ይህን ቪዲዮ በደንብ እንደምትጠቀሙበት ተስፋ አደርጋለሁ። ከዚህ በኋላ ኤቭሪ ዊክ ላይክ በሳይኮሎጂ ኮንቴንት ከኔ ጋር እንገናኛለን። የተለያዩ ፋንዳሜንታል ኮንሴፕቶችን ደግሞ ከኔ ጓደኞች ጋር እነሱም ኮንሲስተንትሊ የሌክቸር እየለቀቁላችሁ ነው። ምንም መክፈል አይጠበቅባችሁ፣ በነፃ እየገባችሁ መማር ትችላላችሁ። ሶ ኤፍኤክስኤፍ ኮሚኒቲ ላይ እየገባችሁ ሁላችሁም ጆይን አድርጉ። ቴሌግራም ቻናሎች አሉን። ኤቭሪቲንግ ሁሉም ነገር ጆይን አድርጉ። ቴንክ ዩ ስለነበረን ጊዜ። ቀጣይ ቪዲዮዎች ላይ እንግዲህ እንገናኛለን። እንዳነሳላችሁ የምትፈልጉ ኮንሴፕት ካለ ኮመንት ላይ ያሳውቁን። እናመሰግናለን።